የዩቲዩብ ፋሚሊዎች እንዴት ናችሁ? ዛሬ ላወራችሁ የፈለኩት ስለዚህኛው ፕላትፎርም ነው። ያው ይህ ፕላትፎርም ኢትዮጵያ ከገባ ኦልሬዲ ወደ 5 ወር ገደማ እየጠጋ ይገኛል። እዚህ ፕላትፎርም ላይ ቀድሞ የገቡ ልጆችም ኦልሬዲ በሳምንት $100 በላይ ነው በዚህ ሰዓት እየሰሩ ያሉት ማለት ነው። ፕላትፎርሙ ጀስት ከዚህ ቀደም የኛውን ፕላትፎርም ምናልባት የምታውቁት ከሆነ ተመሳሳይነት አለው ማለት ነው። የተለያዩበትን ዲፈረንሳቸውን በሌላ ቪዲዮ የምሰራላችሁ ይሆናል ማለት ነው። ነገር ግን ዛሬ ላወራችሁ የፈለኩት ስለዚህኛው ፕላትፎርም ነው። ያው የኛው ፕላትፎርም ደስ የሚለው ፓርት ምንድነው? ሴትም ሆነ ወንድ ኢንቫይት ስናደርግ ይህ ፕላትፎርም ክፍያ ይሰጠናል ወይም ከነሱ ኢንቪቴሽን መቀበል እንችላለን። ከአንድ ሰው ኢንቪቴሽን ኦልሬዲ ማክሲመም $12 ይከፍለናል። ሚኒመም $4.5 ነው። ያ ሁሉንም ማግኘት አንችልም፣ ከባድ ነው የሚጠይቀን መስፈርት። ነገር ግን ከአንድ ሰው እንዳልኳችሁ ሚኒመም $4.5 ኢንቫይት መማድረግ ብቻ ታገኛላችሁ። ኢንቪቴሽን ጌስ በጣም ቀላል ገቢ አይደለም፣ በጣም ብዙ ገቢ። እኔ ራሱ እዚህ ፕላትፎርም ላይ ከኤጀንትነት ይልቅ እየሰራሁበት ያለው ተውን ኢንቪቴሽን ነው። ምክንያቱም እንዳልኳችሁ እዚህ ፕላትፎርም ላይ ጥቂት ኢትዮጵያውያን ያሉት አሉ ኢትዮጵያውያን፣ ነገር ግን እንደዚህኛው ፕላትፎርም አይደለም። በጣም ሌስ ነው ያሉት እና ኢንቫይት ብታደርጉ በጣም ኢንቪቴሽን ላይ ገንዘብ ይሰራል ማለት ነው። ሌላኛው እዚህ ፕላትፎርም ላይ ገንዘብ የምንሰራበት ኤጀንትነት ነው። ኤጀንትም ልክ እንደዚህኛው ፕላትፎርም ማለት ነው ኤጀንት ሌቭል አለው። ያው ኤጀንት ሌቭል ከዛኛው የሚለየው ይሄኛው ፕላትፎርም ማለት ነው ከዛኛው ከምታውቁት የሚለየው ምንድን ነው? ያኛው ሱፐር ላይ ነው የሚያቆመው። ይሄኛው ደግሞ ኤስኤስ ወይም ሱፐር ስታር የሚባል ሌቭል አለው ማለት ነው። ይሄኛው እስከ ሱፐር ስታር ድረስ ይቀጥላል ማለት ነው። ይህ ፕላትፎርም ሌላ ደስ የሚለው ፓርት ምንድን ነው? ኦልሬዲ ወራዊ ደሞዝ የሚባል ነገር አለው ማለት ነው። አንድ ሰው በስራችሁ አስገብታችሁ እናንተ ሱፐር ላይ ደርሳችሁ ማለት ነው። በስራችሁ ያስገባችሁ ሰው ሱፐር ከእናንተ ጋር ሲደርስ የራሱ ሮል አለው። በዛ ሩል መሰረት ወራዊ ደሞዝ ለእናንተ ይጀመራል ማለት ነው። ከዛ ልጅ ወራዊ ደሞዝ ፕላትፎርም ያስብላችኋል ማለት ነው። ሌላው እዚህ ፕላትፎርም ላይ ስንገባ ዳውንሎድ አድርግተን ኦልሬዲ ላይቭ ስንገባ ለወንዶችና ለሴቶች የሚሰጣቸው ነገሮች አሉት። ያው ለወንዶች የሚሰጠን እንዳልኳችሁ ኮይን ምናምን አይደለም። ልክ እንደ ሌሎቹ ፕላትፎርም ለወንዶቹ የሚሰጠን የመጀመሪያ 1 ሰዓት 40 ፍላወር ከሰጠን ሁለተኛውንም ሰዓት 40 ፍላወር ነው የሚሰጠን። ያንን ፍላወር ደግሞ ወደ ኮይን ጀስት እንደ ጋምብሊንግ አድርግተን ወደ ኮይን መለወጥ እንችላለን። እሱን ደግሞ እንዴት እንደምናደርገው በቀጣይ ቪዲዮዎች የምንሰራላችሁ ይሆናል። ለሴቶች ኦልሬዲ ዌልካም ጊፍት ለሴቶችም ለወንዶችም ይሄ ዌልካም ጊፍት አፕሊኬሽኑን ካወረን ቀን ጀምሮ ለ5 ቀን ነው ይሄ ዌልካም ጊፍቱ የሚቆየው። ለሴቶች ደግሞ የሚሰጠን 1500 ፖይንት ለመጀመሪያ ሰዓት ስንቀመጥና እንዲሁም ደግሞ 50 ፍላወር ለሁለተኛ ሰዓት ድጋሚ ስንቀመጥ ይሰጠናል ማለት ነው። ያው ፍላወር እንዳልኳችሁ ሴቶቹም ልክ እንደ ወንዶቹ በጋምብሊንግ መልክ አድርጋችሁ ለሰው ጊፍት በመስጠት ወደ ኮይን መለወጥ ትችላላችሁ። እነዛን ቪዲዮዎች በቀጣይ እሰራላችኋለሁ ማለት ነው። የዚህ ቪዲዮ በሊንኩን አስቀምጥላችኋለሁ። እዚህ ቪዲዮ ላይ ሊንኩን አስቀምጥላችኋለሁ የፕላትፎርሙን ማለት ነው። ሊንኩን በመጫን ፕላትፎርሙን ማውረድ ትችላላችሁ። ፕላትፎርሙን ካወረዳችሁ ደግሞ እንዴት አድርጋችሁ መክፈት እንዳለባችሁ የሚያስረዳ እዚህ ጋር ቪዲዮ አለች። እሷን ቪዲዮ አይተን እንመለስ። ኢንስቴል ስላልኩት ኦፕን ብሎ ነው የሚያመጣልኝ። አንዴ ኦፕን የምትለውን ነካና ወደ ውስጥ እንገባለን ማለት ነው። እሺ ወደዚህ አይነት ቦታ ከወሰደን በኋላ አካውንት በሶስት አይነት መንገድ መክፈት ይቻላል። በኢሜይላችሁ መክፈት ትችላላችሁ፣ በፌስቡክ አካውንታችሁና በስልካችሁ ማለት ነው። በስልካችሁ መክፈት ትችላላችሁ። እስኪ በኢሜይል ነው እኛ ዛሬ የምንከፍተው። በኢሜይል ይሰጣችኋል። ባይ ዲፎልት ስም ይሰጣችኋል ማለት ነው። ስሙን መቀየር ትችላላችሁ። እዚህ ጋር ደግሞ እድሜያችሁን የትውልድ ዓመተ ምህረታችሁን እዚህ ጋር እናንተ ማስገባት አለባችሁ ማለት ነው። ከዚህ ጋር በፍጹም በጣም በጥንቃቄ ልትሰሩት የሚገባው ነገር ጾታችሁን ነው። ጾታችሁ ወንድ ከሆነ ወንድ፣ ሴት ከሆነ ሴት ብላችሁ መምረጥ ያለባችሁ። ወንድ ከሆናችሁ ሜል፣ ሴት ከሆናችሁ ደግሞ ፊሜል ብላችሁ መምረጥ ነው ያለባችሁ ማለት ነው። ፎቶ ማስገባት ከፈለጋችሁ እቺ የካሜራ ምልክቷን በመንካት ፎቶ ማስገባት ትችላላችሁ። እናንተ የምትፈልጉትን ማንኛውም አይነት ፎቶ ማስገባት ትችላላችሁ ማለት ነው። ኪንግ እንለዋለን። ከዛ ወደ ታች ወረድን ደግሞ የትውልድ ዓመተ ምህረታችንን እንቀይራለን ማለት ነው። ደን በ2000 ብለን ቀይረነዋል። ከዛ ቀጣይ ኔክስት ነው የምንለው። አካውንት ስትከፍቱ በጣም በጥንቃቄ ትከፍቱት ይገባል። ኔክስት እዚህ ጋር አዩት። እዚህ ጋር ጾታችሁን ሜል ያላችሁት ይላል። ሳብሚሽን ከማረጉ በፊት ሞዲፋይ ማድረግ ትችላላችሁ፣ መመለስ ትችላላችሁ ይላችኋል። ወንድ በትክክለኛው ከመረጣችሁት ደን ትሉታላችሁ። ከዛ እዚህ ጋር ባይ ዲፎልት ፎሎ እንድታደርጓቸው የሚያመጣላችሁ ሰዎች አሉ። ኢትዮጵያውያንም ከኢትዮጵያውያን ውጭም ያሉትን ማለት ነው።
ኦኬ ያው ቪዲዮ እንዳያችሁት ይመስላል። እኔን እዚህ ፕላትፎርም ላይ ማግኘት የምትፈልጉ ከሆነ ይሄን አይዲ መጠቀም ትችላላችሁ። ኦልሬዲ ይሄን አይዲ ሰርች አድርጉትና በዚህ አይዲ ካገኛችሁኝ በኋላ ሜሴጅ ላይ ትጽፉልኛላችሁ ማለት ነው ከዩቲዩብ እንደመጣችሁና እንዲሁም ደግሞ እዚህ ፕላትፎርም ላይ መስራት እንደምትፈልጉ ስጽፉልኝ ኦልሬዲ እኔ እዛ ፕላትፎርም ላይ ኮንታክት አድርጊያችሁ እዛ ላይ ዲቴይሊ እናወራለን ማለት ነው። ተጨማሪ ቪዲዮዎች ይሰራሉ። ታንክ ዩ ሶ ማች